ብራዘር ያልከኝ ቦታ ደርሰናል። እሺ ስንት ቆጠረ? 400 ቆጥሯል። 400። ስለዚህ እንጂ ምንድነው የግማሹስ? ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ ግማሽ እንከፍላለን። ምን ሆነ ነው አንተ ከትናንት ጀምሮ እዚህ ቁጭ ለምትጠብቀው? ምን ባክ ትናንት ወለይሌ በግን ሸጣለ የሚለው እቺ በጉን ለመግዛት ብር ከላኩላቸው በኋላ ለበጉ የቤትን አድራሻ ሰተነዋል ብለው ኒውስኮን እየጠበቁት ነው። አይ አንተ ጂዲዮን ክልጅ እንዴ ምን ሆነ ነው? ወገቤን አመመኝ እኮ በእናት እና እዚህ አዲስ የተከፈተው ማሳጅ ለምን አትሄድም? እና እዛ እየተመላለስኩ እንዴ የሆንኩት ግባ ነው አለተ። ምን አግኝተህ ነው? ከዚህ በኋላ መርሳት የሚባል ነገር ሊቆም ነው እንዴ እኮ ምን አግኝተህ ነው? ሙሉ ለሙሉ የመርሳት ችግሮችን የሚያስወግድ መድኃኒት አግኝቼ ገዝቼው መጣሁ። እስኪ የት አለ? አንተ ዘውረስቸው መጣሁ። በል ሂድና አምጣው። ምን እኛ እኮ በአንተ እድሜ 2 ቀን በባዶ እግራችን ተጉዘን ነበር ትምህርት ቤት ምን ደርሰው። ታድላችሁ 2 ቀን ትፎርፉ ነበር። አባዬ ግን ለምንድን ነው እንደዚህ ምልጥ ያልከው? መላጤው አትሳሳት ልጄ፣ ፈጣሪም የወዶን ነው ገልጦ የሚያየው። ሂድ ድጥ ራስ እና እንደዛ ነው ላል እንዴ። የልጅነት ጭዌ ካነሳሽማ እኔ ልንገርሽ፣ በፊት ልጅ እያለን ጭቃ አብክተን ቤት ልንሰራ አፈሩን አገኘንና ማብኪያ ውሃ አጣን ማለት። ከዛ ዞር ስንል ኮካ አገኘን። በኮካ አብክተን ነው የሚገርም ቤት ከሰራን በኋላ በሩን ስንገፍተው አላጋሳ። በቃ እዚህ ሀገር ላይ ጥሩ ስራ መስራት አይቻልም ማለት ነው። ምን ሆንክ እንዴ? መኪና ውስጥ ቅድም ባስ ውስጥ ቁጭ ብዬ ትንሽ በእድሜ ጠና ያሉ ሴትዮ ገቡ። ከዛ ተነሱላቸው። ሹፌር አይደለ እንዴ? እና ጥሩ ስራ እንዴ ሰሩት። ሂድ የዱቤ ልጅ ምንለኝ። ይሄን ክረምት ዝም ብለን ከመንቦዝ ለምን ስራ እንሰራ? ለምን ጂማ እንሰራ እንዴ? እንስራ ሚላ እንዴ ጠፋው ነው እንሂድ። ስራ ልፋ ጥረ ግረ ብላ ስራ ልፋ ጥረ ግረ ብላ ስራ ልፋ እውነት ነው የምንቀበለው። ምን ነው ብራችንን ነው የሰራንበት። አንተ እኮ ነው የምከፍለው። እንዴ ተጠቅድሬ እኔ ራሴ ይሄን ሁላ እንዴ ላቤ ጠብስኪ ሰርቼ እኔ ራሴ ነኝ የምከፍለው። ይሄ ነው ቀደኝ ስራ እንደያዝ ነው። ሰላም ለዚህ ቤት ሰላም ነው። ውይ አንቺ ነሽ እንዴ? ምን ተፈጥሮ መጣሽ? ስልኬ ውስጥ እኮ ውሃ ገባብኝ። በእናት ውሃ ገባበት። እስኪ ነገሩ በቀላል የሚፈታ ነገር አይደለም። ውሃ ልማት ሄደሽ ስለ ነገሩ አስረድተሻቸው ከዛ ደረሰኝ አጽፈሽ እኔ ጋር መጪ ፖሊስ ጣቢያ ነው የምትሄጂው። ስሌትር ውሃ እንደገባበት እነሱ ደግሞ መርምረው አመራምረው ካገኙ በኋላ እኔ ጋር መጥተሽ በፓምፕ ነው የምንወጣው፣ በፓምፕ ነው የምንመጣው። እኔ እንጃ የሚሆንልሽ አይመስለኝም። ኧረ እባክህ አምጣው። እና እንደዛ ነው ላል እንዴ። የልጅነት ጭዌ ካነሳሽማ እኔ ልንገርሽ፣ በፊት ልጅ እያለን ጭቃ አብክተን ቤት ልንሰራ አፈሩን አገኘንና ማብኪያ ውሃ አጣን ማለት። ከዛ ዞር ስንል ኮካ አገኘን። በኮካ አብክተን ነው የሚገርም ቤት ከሰራን በኋላ በሩን ስንገፍተው አላጋሳ። በቃ እዚህ ሀገር ላይ ጥሩ ስራ መስራት አይቻልም ማለት ነው። ምን ሆንክ እንዴ? መኪና ውስጥ ቅድም ባስ ውስጥ ቁጭ ብዬ ትንሽ በእድሜ ጠና ያሉ ሴትዮ ገቡ። ከዛ ተነሱላቸው። ሹፌር አይደለ እንዴ? እና ጥሩ ስራ እንዴ ሰሩት። ሂድ የዱቤ ልጅ። ዛሬ ደግሞ ኬት ነው? መንጃ ፍቃዱ ጀምራለሁ አላልኩም እንዴ? ደግሞ አሰልጣኟ ብታያት ቺክ ነች። እና ስንጠራ እንዴ ነፋል? ገና በ5ኛ ቀን የወረደችልኝ። ኧረ እባክሽ እንዴ ጠይቀሻት ነው? በራሷ ነው? በራሷ ነው እንጂ ቀበቶ ነው ላልከው ወረደችልኝ። እኔም ነደው እንዴ። አታ ከመኪና ላይ ነው እንዴ? እንዴ ምን መስሎ ነው? አረ በህግ አምላክ ልገዝ እንዴ? አረ ለአምስት ዝም በል ቤትዬ። አራት ዙር እንሂድበት። አረ ይበቃል። አረ ቤዛ ይበቃናል። አተ ድጋሜ ምጮ ከሆነ እንደግመሃለን። ምን እዚህ ሀገር መኖር አልቻለም። እንዴት ነው ነገሩ? ምን ሆንክ ደግሞ? ቀበሌ ዳዳ ልመዘገብ ጥቅም አለው ተብዬ ጥቅም አለው ተብዬ ዳዳ ልመዘገብ ሄድኩኝ። ጉባ 10 ሺህ ብር አልጠየቁኝ። አረ አንተ ምን አድርገን የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ ይባ ምን? እሺ ቤቲና ወካት ዱዷ መስማት ማችሏ ከሷ ጋር ነው ዛሬ ማድረው። እንደምንም ብያሳምኛታለሁ። ከሷ ጋር ነው ማድረው። አረ ያርገልሽ መቼኛ እንዴ ፋሪስ ምን? እሺ ከቤቲ ጋር ያለው ምናምን ብለህ ያን ሁላ ቱሪናቷ ነፍተኝ እንዴ? አንተ ጉዴ የማይሰማ ቤት ከገቡ በኋላ ኮንዶም ልገዛ ወጥቼ አቤት አስገብቻት ኮንዶም ልገዛ ወጣሁ። ይኸው አሁን ቤት ባንኳኳ ማን ይስመኝ? ይከፈትልኝ። አረ